ተረት ተረት ልጆች የመሰረት አላችሁ። በመቀጠል አንድ ታሪክ ላጫውታችሁ ስለ ገበሬ ምንተስኖትና ተንኮለኛው ጦጣ። ገበሬ ምንተስኖት የሚባል በጣም ደግ ታታሪ ገበሬ ነበር። እርሻውም በጣም ንጹህና ለምለም አረንጓዴማ ስፍራ ነበር። እርሻው ሰፊና ለምለም ከመሆኑ የተነሳ በእርሻው ላይ ብዙ እንስሳቶች ይኖሩ ነበር። ነጫጭ ላሞች፣ በጎች፣ ፍየሎች፣ ዶሮዎች፣ ፈረሶች፣ ድመቶችና ውሾችም ይገኙ ነበር። እነዚህ ሁሉ እንስሳቶች በሰላም አብረው ይኖሩ ነበር። የአካባቢው ልጆችም በዚህ አረንጓዴ ስፍራ ቦታ ላይ መቦረቅ፣ መጫወት ደስ ይላቸው ነበር። ገበሬ ምንተስኖትም ሲጫወቱ ማየት ይወድ ነበር። በእርሻው ላይ ጣፋጭ የሆኑ ብርቱካኖች፣ ማንጎዎች እንደዚሁም ሙዞች ነበሩ። እነዚህንም ልጆቹ በመብላት ይደሰቱ ነበር። በቅርቡም ከደን ውስጥ አንድ ተንኮለኛ ጦጣ በየቀኑ ወደ እርሻው ይመጣ ነበር። ስሙ ኢንሹ ይባላል። ኢንሹ ተንኮል በመስራትና በመቀለድ ኃይለኛ ነበረ። አንድ ቀን በጠዋት ገበሬ ምንተስኖት የፍራፍሬውን ጓዳ በሚመለከትበት ወቅት ቅርጫቶቹ ባዶ ሆኖ ተመለከተ። በኋላም የተሰበሰበው ማንጎ የት ሄደ? የሙዝ ቅርጫቶቹስ ወዴት ሄዱ? ሲል ጠየቀ። አሰብ አረገና በአቅራቢያው ወደ ውሃ መቅጃ ቦታ መሄድ ጀመረ። በሚሄድበት ሰዓት ላይ ኢንሹ ሌላ ተንኮል እየሰራ ነበረ። በዚህ ወቅት በእርሻ ውስጥ የሚገኘውን አንዱን ፍየል ወጋ አረገውና ፍየሉም ዘሎ መጮህ ጀመረ። ገበሬ ምንተስኖትም ወደ ፍየሉ እየሮጠ ሄደ። ገበሬ ምንተስኖት ፍየሉን ለማረጋጋት ሲታገል፣ ኢንሹ ግን በዛፍ ላይ ሆኖ ፈገግ ይል ነበር። ይሄ ጦጣ ቀልደኛ ነው ሲል ምንተስኖት ተገነዘበ። ጦጣው በዛፉ ስር ካለው ቅርጫት 5 ብርቱካንና 5 ሙዝ ይዞ ሲሄድ ገበሬ ምንተስኖት ግን አላየውም ነበር። ምንተስኖትም በኋላ ሲመለከት ፍራፍሬዎቹ የሉ። በዚህ ሰዓት ነበር ምንተስኖት የተገነዘበው ተንኮለኛው ኢንሹ ተንኮለኛ ብቻ ሳይሆን ይርባዋል ማለት ነው ሲል አሰበ። ከዛም በማለዳ ተነስቶ ኢንሹ ከሚመጣበት የጫካው ጠርዝ ላይ ትኩስ ፍራፍሬዎችን ማስቀመጥ ጀመረ። ኢንሹ ፍሬዎቹን ያመጣለትን ገበሬ ምንተስኖትን እያመሰገነ ፍራፍሬዎቹን መመገብ ጀመረ። በዚህም ገበሬ ምንተስኖት ተመልክቶት የሰላምታ መልእክት ሰጠው። ሁለቱም የሰላምታ መልእክት ተለዋወጡ። በዚህም ታሪክ ገበሬ ምንተስኖት ትልቁ ማስተማር የፈለገው ለልጆች ደግነትን፣ መግባባትና ፍቅር ሰላም ትልቁ ሚስጥር መሆናቸውን። ተረቴን መልሱ፣ አፌን በዳቦ አብሱ።